መጥቼ አለሁልሽ አይነት ነገር አላሳይሽ። ዓለምን የምንረዳበት መንገድ ይቀየራል። በሱ ኤክስፖዝድ ደግሞ ተጋራጭ እንሆናለን ማለት ነው። እንደሷ ጥንካሬ የሚወሰን ቻሌንጆች ሊያጋጥሙ ይችላሉ። ግዴታ ያለብን ነገር አለ ብለሽ ታስቢያለሽ? ቆንጆ ሳይድ ነው። በጣም የሚጎዳው በጓደኛ ኤክስፒሪየንስ የማድረግ ቻንሱ ይኖረናል። ትልቅ ኃላፊነት ነው ብዬ አምናለሁ። ከሁለቱም በኩል ባላንስ ያደረገ ነገር መሆን አለበት። ከቤት ስትወጣ ደግሞ እጥፍ ይሆናል ፈተናው። ጓደኝነት ማለት መቶ በመቶ መተማመን አያስፈልግም። ሰላም፣ እንዴት ናችሁ? ታቲና ፍሎሪ ነን። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ሳምንታችሁ እንዴት አለፈ? እንዴት ነበረ? እንዴት አለፈ ሳምንትሽ? እኔ ጋር ቆንጆ ነበር፣ እግዚአብሔር ይመስገን። እንዴት ነበር አንቺ ጋር? እኔ ጋርም ትንሽ አድካሚ ነበር፣ ግን እግዚአብሔር ይመስገን ቆንጆ ነው። እንዴት ነው? አሁን ደግሞ ጾም ላይ ያለ ነው። ሙስሊምም ክርስቲያንም ጾም ላይ ነው የሚገኘው በዚህ ሰዓት። እንዴት ነው ተመልካቾች? ጾሙ እንዴት እያለፈ ነው? እንዴት ነው አንቺ ጋር ጾም? እግዚአብሔር ይመስገን እኔ ጋር ቆንጆ ነው። ተመልካቾቻችን እንዴት ነው እናንተ ጋር? እንዴት ይዟቸዋል? ብርድ ምናምን ደግሞ በጣም ጨምሯል ሰሞኑና፣ ዝናብ እየዘነበ ነው። እሺ እንደተለመደው ዛሬ ብዙ ደስ የሚሉ እኛንም የሚያወያዩን ሀሳቦችን እናነሳለን። ከዛ በፊት ግን አንድ ተመልካቻችን በኮሜንት ላይ ጥያቄ አስቀምጦልን ነበረ፣ ወይም ብትወያዩበት ብሎ የጠየቀን ጥያቄ አለ። ስለ ባለትዳሮች ያወራንበት ኤፒሶድ ላይ ማለት ነውና ጥያቄው ምን ነበረ መሰለሽ? ከትዳር በፊት ሴቶችስ እንዴት ነው ቤት ተከራይተው ቢኖሩ ምን አይነት አውትካም ይኖራል? ወይም ምን ታስባላችሁ? መኖር የለባቸውም ወይ ያለባቸው ወይ የሚለውን እስኪ ተወያዩበት ብሎ ሀሳቡን ሰጥቶናል። በዛ መሰረት ስለሱ እንወያይና ወደ ዛሬ ርዕሳችን እንገባለን። እንግዲህ አሁን ከዚህ በተጨማሪ ደግሞ አጠቃላይ ስለ ጓደኛ፣ በዙሪያችን ስላሉ ሰዎች አጠቃላይ ፍሬንድሺፕ ምን ይመስላል የሚለውን በሰፊው እንነጋገርበታለን። ስለዚህ አብራችን ቆዩ። እሺ አንቺ ስለሱ ምን አይነት ሀሳብ አለሽ? እሺ እንግዲህ የኔ ሀሳብ እንደየሰው ዲፔንድ ያደርጋል፣ እንደየአስተዳደግሽ ይወሰናል። ምክንያቱም ዩኒቨርሲቲ ገብተን ኤክስፒሪየንስ የምናደርግ ሰዎች አለን። በዛ ልክ ደግሞ እሱ አትሊስት የሆነ ኤክስፒሪየንስ ነው፣ ገባሽ? ግን ደግሞ ዩኒቨርሲቲ ሳይገቡ በቤት ውስጥ እዚሁ ቤተሰብ ጋር ሆኖ የተማሩ የጨረሱ ይኖራሉ እና ሲወጡ አዲስ ነገር የሚሆንባቸው ነገር አለ። አንዳንዴ ጥሩ ሳይድ አላቸው፣ አንዳንዴ ደግሞ መጥፎ የሆነ ሳይድ አላቸው ማለት ነው። ከጥሩ ጎኑ ስንነሳ ያው በቃ ወተን ብዙ አይነት ኤክስፒሪየንስ እንዲኖረን ራሳችንን እንድንችል ፎር ዘ ፊውቸር ወደ ትዳርም ስንገባ ደግሞ እንድናቅ ብዙ ማናቃቸው ነገሮች ስላሉ ለምሳሌ ኢንዲፔንደንስ ወይም ራስን መቻል እንዲኖረን ኤክስፒሪየንስ የማድረግ ቻንሱ ይኖረናል። ስለዚህ ስንወጣ በጣም ቆንጆ የሆነ ከቤተሰቦቻችን ጋር ያልነበረን ውጪ ስንወጣ ከተለያዩ ሰዎች ጋር የመገናኘት ወይም ደግሞ እንዴት ራሳችን ሃንድል ማድረግ እንዳለብን የምናውቅበት፣ ብቻችንን ስንሆን ራሳችንን የምናዳምጥበት፣ እኔ ምን እጠላለሁ፣ ምን እወዳለሁ፣ ምን የወደፊት እንትኔስ ምንድን ነው የሚለውን ነገር ቁጭ ብለን ኤግዛክትሊ እንድናስብ ሞር ጊዜ ይኖረናል፣ ሰዓት ይኖረናል። ስለዚህ ከዛ አንጻር ቆንጆ ሳይድ ነው። ግን ደግሞ ባድ ሳይዶች አሉት እና ግን ስለ ባድ ሳይዶቹ ወይም ደግሞ መጥፎ ጉዳቶቹ፣ መጥፎ ጎንዮሽ ጉዳቱ ደግሞ አለው። እሱን ከማውራታችን በፊት ያው ስለ ጥሩ ጎኑ ምን ታስባለሽ አንቺ? በዚህ ላይ ኤክስፒሪየንስሽ ምንድን ነው? እሺ እኔም የተለየ ሀሳብ ያው አንቺ ያነሳሽውን ሀሳብ እስማማበታለሁ። ተመልካታችን እንደጠየቀን ያው ሁሉም ነገር መጥፎና ጥሩ ጎን አለው እንዳልሽው እና ጥሩ ጎኑ ያው ከጥሩ ጎኑ ስንነሳ የተሻለ ነገር የሚሆነው ከምን አንጻር ነው? እሷ ሚስት ከመሆኗ በፊት ሴት ናት መጀመሪያ እና ራሷን ማስተዳደር እንደ ሚስት ምን አይነት ኃላፊነቶች እንዳሉባት የኑሮውን ምን ያክል የኑሮውን ክብደት ወይም የኑሮውን ሂደት
ምን ረዳበት ይመስለኛል። የመጀመሪያው ምክንያቱ ቤት ውስጥ ስትኖሪ ብዙ ጊዜ የማገዝ ነው እንጂ የኔ ብለሽ የምትሰሪው ይሄ ሙሉ ኃላፊነት ሰጥቶሽ የምትሰሪው ስላልሆነ ብዙ ጊዜ ማለት ነው እሱን ኃላፊነት እንድንረዳ ወይም ምን አይነት ይሄ ዓለምን የምንረዳበት መንገድ ይቀየራል ወይም የራሳችን የሆነ አመለካከት ይኖረናል ብዬ አምናለሁ። ተከራይተን በመውጣታችን ከትዳር በፊት ያንን የዛኛውን ጎን በማየታችን ማለት ነው። እና ጥሩ ጎኑ ከቤተሰብ ከለመድ ነው ይሄ ኮምፈርት ዞን ምንለው አይደል? ይሄ ምቾት ቦታችን ከዛ መውጣት ማንፈልግበት ሰዓት ስለሆነ ብዙ ጊዜ ራሳችንን ከመፈለግ ከማዳመጥ ወይም ደግሞ ከሰዎች ጋር የሰዎችንም እንትን ለማወቅ የሰዎችን ትክክለኛ ባህሪም ለማወቅ የተሻለ አኗኗር ዘዴ ነው ብዬ አምናለሁ። እና ጥሩ ጎኑ ያው እንደዛ ነው ብዬ አስባለሁ። በጣም አሪፍ ሀሳብ። እሷ እንዳለችው ያው ጥሩ ጎኖች አሉት። ከኤክስፒሪየንስ ሰዎች ጋር ከመገናኘት ከመተዋወቅ መጥፎና ጥሩ ሰዎችን ከመለየት ከቤተሰብ ጋር ያላችሁና ስትወጡ አብራችሁ የሚሆኑ ሰዎች ይለያያሉ። ትሩ ፌሳቸው የሚታየው በብቻችሁ ቻሌንጆችን ያው ለብቻችሁ ፈተናዎችስ ትጋፈጡ ነው ትሩ ፌሳቸው እንትን የሚሉትና the same person ቤተሰብ ጋር ያላችሁ የነበራችሁ ዙሪያችሁ የነበረ ሰው ስትወጡ አንድ አይነት አይሆንም። የተለያየ አይነት እንትን ኤክስፒሪየንስ ነው የሚኖራችሁ። ከጓደኛም አንፃር ለመጥፎ ጎኑ ስንገባ ደግሞ ብዙ እንደ ሴት ልጅ የሚያጋጥሙን የሆኑ ፈተናዎች ይኖራሉ። መጥፎ የሆኑ ሰዎች በዙሪያችን ሊያጠቁን ወይም ደግሞ በዚህ አጋጣሚ አድቫንቴጅ ሊወስዱብን የሚፈልጉ ሰዎች ይኖራሉና ለሱ ኤክስፖዝድ ወይም ደግሞ ተጋላጭ እንሆናለን ማለት ነው። በተጨማሪም ደግሞ አውት ኦፍ ኮንትሮል ወይም ደግሞ ከመስመር ልንወጣ እንችላለን። ቱ ዘ ኤክስተንት ያ ፕሮቴክሽን ስለሌለ በዙሪያችን የሚጠብቀን ወይም ደግሞ ከፋሚሊ ኦልሬዲ ወጥተን ስለሆነ ለብዙ ነገር ኤክስፖዝድ ልንሆን እንችላለን። ያው የተለያዩ የቻሌንጆች ሊያጋጥሙን ይችላሉ። እንግዲህ ምን ትያለሽ? እኔ ከዚህ አንፃር ይሄን ነው ማለት ምን ትያለሽ? አዎ ቀደምም ጠቅለል አድርጌ ለማንሳት እንደሞከርኩት ነውና መጥፎ ጎን ያው ብዙ ነገር ስናወዳደር ጥሩ ጎኑ የሚበዛ ከሆነ ሪስክ ወስደን እንሞክረዋለን። ግን መጥፎ ሳይዱ የሚወሰነው በእኛ ጥንካሬ ነው ብዬ አምናለሁ። በእኛ አስተሳሰብ፣ በእኛ አመለካከት፣ እኛ ነገሮችን በምናይበት ሁኔታ ነው የሚሆነውና መጥፎ ጎኑ ያው እንደየሰው ጥንካሬ እንደሷ ጥንካሬ የሚወሰን ይሆናል። ምክንያቱም ሴት ልጅ ሆና ከቤት ስትወጣ እንኳን ከቤት ወጣ ቤት ውስጥ ሆና በጣም ብዙ ፈተና ነው ያለውና ከቤት ስትወጣ ደግሞ እጥፍ ይሆናል ፈተናው። ስለዚህ ያንን ነገር ኮንትሮል አድርጋ ያንን ነገር ተቋቁማ የተሻለ ዓላማ ላይ ለመድረስ ከባድ የሚሆንበት እንትንም አለ። ግን ደግሞ ከባድ ያልሆነ ነገር የለም። ሁሉም ነገር ሪስክ አለውና ያው ይሄንን አማራጭ መውሰድ መከተል የሚፈልጉ ሴቶች ካሉ ጥሩ ጎንም መጥፎ ጎኑንም እንደጠቀስነው ስለሆነ ምርጫው የሚሆነው የዛች የልጅቷ ውሳኔ ነው የሚሆነው ማለት ነው። ያው ሁሉም ነገር መጥፎና ጥሩ ጎን እስካለው ድረስ ግን ራሷን ከማወቅ በተለይ ራሷን ብዙ ኤክስፖዠር የሌላት ሴት ከሆነች ቤት ውስጥም ብዙ አይነት ስለ ውጭ ዓለም ብዙ እንትን ማትል ከሆነ ሞር ማየቱ ይጠቅማታል። ከኃላፊነት አንጻር ከራስን ከመጠበቅ ወደ መጥፎ ነገር ከመግባት አንጻር ደግሞ ሞር የራስን እንትን ይጠይቃል። ራስን ማክበር ራስ ላይ መስራት በደንብ ይጠይቃል ብዬ አምናለሁ። እንግዲህ አሪፍ ሀሳብ ነው። ከዚህ ጋር ተያይዞ ግን ምን ማንሳት ፈለግኩ መሰለሽ? አንዳንዴ ከዛ ልክ ወንዶች ደግሞ በወንዶች ፐርስፔክቲቭ ደግሞ ምን አይነት አስተሳሰብ አላቸው? አብዛኛው ሰው ሴቶችም ሊያስቡ ይችላሉ። ሴት ልጅ ተከራይታ ስትወጣ እንደ ዱርዬ ነገር ትታያለች። ግን እንደዛ አይደለም። ዱርዬነት ወይም ደግሞ ከመስመር መውጣት ፋሚሊ ጋርም እያለ ያለ ነገር ነው፣ የሚደረግ ነገር ነው። ከቤት ስለወጣ ስላልወጣ አይደለም። ዋናው የኛ ያለን ኃላፊነት በራሳችን ላይ የሚሰማን ራሳችን ያለን ነገር ይወሰነዋል። እና ፋሚሊ ጋር ስላለን ኮንትሮል ልንደረግ እንችላለን። አዎ፣ ነገር ግን the same thing ነው። በቃ ወተሽም
ብዙ ነገር የማድረግ ቻንስ ይኖርሻል። ምርጫው ግን የራስሽ ነው። ቤተሰብ ጋር መሆንሽ እስቲ ብዙ አይነት ነገር ታደርጊ ይችላልሽ እግዚአብሔርን ካልፈራሽ እና ለኔ አይገናኝም። ኢትስ ኦኬ ማለት ወተሽ ማየትሽ መሞከርሽ ለኔ ወጣ ያለች አይነት ሴት ናት ምናምን አያስብልም። ግን እንዳንቺ ምርጫ ነው። መውጣት ካለብሽ መውጣት አለብኝ ይሄ ኤክስፒሪየንስ መሆን አለብኝ ካልሽ እና ራስሽን የምታውቂ ከሆነ በደንብ ግዴታ አይደለም ነው። ካልሆነ ግን ቤተሰብ ጋርም ሆኖ ቀጥታ ወደ ትዳር መግባትም ምርጫ ነው። ስለዚህ በዚህ ላይ ያለን ሀሳብ ይሄ ነው። እንግዲህ ወደ ቀጣይ ሀሳቦቻችን እንሂድ። ያው ተመልካቻችንም ጥያቄ እንደመለስንልህ ተስፋ እናደርጋለን። ሌሎቻችሁም ያላችሁን ሀሳብ አጋሩን። ወደ ቀጣዩ ርዕሳችን ስለ ጓደኝነት ወይም አጠቃላይ ጓደኛ ምን አይነት ጓደኛ ብንይዝ መልካም ነው፣ በዙሪያችን ያሉ ሰዎች ምን አይነት መሆን አለባቸው፣ ጓደኛንስ እንዴት እንለይ የሚለውን ነገር ሀሳብ ነው የምንነጋገርበት። በዚህ ሀሳብ ላይ አንቺ ምን አይነት ሀሳብ አለሽ? እሺ ከኔ ሀሳብ በፊት አንድ ጥያቄ ልጠይቅሽ እና ጥያቄው ለአንቺም ለተመልካቾቻችን ነው። ጓደኝነትን እንዴት ነው የምትረጁ? ወይም ደግሞ ልክ ከትዳር ጋር ስናገናኝ አሁን ትዳር ለመመስረት እንደዚህ ነገሮች መጀመሪያ መዘጋጀት አለብን፣ እንዲህ የማሰብ ብቃታችን የተሻለ መሆን አለበት፣ አመለካከታችን እንደምንለው ሁሉ ጓደኝነት እንዴት ነው? በዘፈቀድ አብሮን ከሰው ጋር ስለተገባባን ነው ጓደኛ የምንሆነው ወይስ እኛ ያለብን ማድረግ የሌሉብን ወይም ደግሞ እንደ ጓደኛ ግዴታ ያለብን ነገር አለ ብለሽ ታስቢያለሽ? መወጣት ያሉብን ግዴታዎች፣ ኃላፊነቶች አሉ ብለሽ ታስቢያለሽ? ወይስ በዘፈቀድ የሚመረጥ ነገር ነው ብለሽ ታስቢያለሽ? እንግዲህ አሉት ማድረግ ያሉብን ግዴታዎች ወይም እንደ ጓደኛ የሚጠበቅብን ነገሮች አሉ። ብዙ ጊዜ ጓደኛ ሲባል ዋን ሳይድድ ነው የሚሆነው፣ ወይም ደግሞ አንዱ የራሱን ሀሳብ ሄዶ የመግለጽ ሲከፋው ሄዶ የማማከር የአንዱን ችግር አንዱ ላይ የመለጠፍ ነው እንጂ ፍሮም ቦዝ ሳይድ አንዱ ላይክ እኔ መጥቼ ሳማክርሽ የሆነ ነገር ከአንቺም ሳይድ ደግሞ የሆነ ችግር አለ ሊከፋሽ ይችላል። ኦር ደግሞ ኤኒቲንግ መጥቼ አለሁልሽ አይነት ነገር አላሳይሽም። ገባሽ? ቢካዝ አንድ ሳይድ ስለሚሆን መጥቼ የራሴን ችግር ብቻ ነው ነግሬሽ ከአንቺ ምክር ወስጄ የሚሄደው ማለት ነው። እና ስለዚህ እንደዚህ አይነት ነገሮች ሊኖሩ አይገባም። ከሁለቱም በኩል ባላንስ ያደረገ ነገር መሆን አለበት። ከሁለቱም በኩል እኩል የሆነ እንትን መሆን አለበት፣ መተሳሰብ መኖር አለበት። አንዱ ለአንዱ ኬር ሊያደርግ ወይም ደግሞ ሊጨነቅ ይገባል እንጂ ኤክስፔክቴሽኑ ብዙ ጊዜ ከአንዱ ሳይድ ይሄ ሰው ወይ ደግሞ ጥቅም ፈልጉ ያ ሰው ጓደኛሽ ሆኖ ለምንድን ነው ሲባል በቃ የችግር ጊዜ የሚደርስለት ብቻ ስለሆነ እንጂ ሌላ ምንም እንትን የለውም። በዙሪያው ደግሞ ወይ ደግሞ በቃ አንድ ነገር ሄዶ እንትን ለማለት ብቻ ነው የሚያደርገውና ኤክስፔክቴሽኑ ባላንስ ማድረግ አለበት ከሁለቱም ሳይድ ማለት ነውና እኔ በዚህ መንገድ ነው የማስበው። ልክ ነሽ። ጥያቄውን ለምንድን ነው ያነሳሁት መሰለሽ? ብዙ የማስተውላቸው ነገሮች ስላሉ ነው። ከአካባቢ የማየው ነገር ነውና እንዳልሽው ጓደኝነት የሚለው ሴንስ ቀለል አድርጎ ነው ሰው የሚያየው ብዙ ጊዜ። እንዳልሽው ሀሳቡን ማንሳት የፈለኩበት ምክንያት ጓደኝነትን ብዙ ሰው የሚያይበት መንገድ ቀለል አድርጎ ወይም ይህን ያክል ምንም ኃላፊነት የሌለበት ነገር ጀስት ብቻን ከመሆን የተሻለ ነው አይነት ሰውን ከማግኘት አንጻር ብቻን ካለመሆን አንጻር ጋር ነው ብዙ ሰው የሚያገናኘው እና ያ ደግሞ ለእኔ ትክክል አይደለም። ልክ ለትዳርም ለምንም ሌሎች ቦታዎች ልክ ቦታ እንደምንሰጠው ሁሉ ጓደኝነትም ትልቅ ኃላፊነት ነው ብዬ አምናለሁ እና ጓደኝነት ብዙ ሰው አብሮት የሚዝናና ጓደኛ አለው የሆነ ግሩፕ፣ ቁም ነገር የሆኑ ነገሮችን ደግሞ አብሮ የሚያደርገው ጓደኛ አለው ለማጥናት or something ምናምን ማለት ነው። በሌላ በኩል ደግሞ ይሄ ለመነጋገር የለም የውስጥን አውጥቶ ለማካፈል አይነት ብሎ ነው ከፋፍሎ እንትን የሚኖረው። ምክንያቱም ሁሉም ጓደኛ ሁሉንም አይነት የጓደኝነት ኃላፊነት መስራት ስለማይችል መወጣት ስለማይችል ነው ብዙ ሰው እንደዛ የሚያደርገውና ግን ጓደኛ ስንሆን እኔ ምን ይሰማኛል ካልን እሷ ምን ይሰማታል፣ እኔ መደመጥ ፈልጋለሁ ካልን እሷ መደመጥ ፈልጋለች አይነት ነገር አለ ማለት ያ ሰው እንኳን ማካፈል ባይፈልግ
በችግሩ ሰዓት በጨነቀው ሰዓት መገኘት ግዴታ ነውና ያን ሰው ብቻ ተገን አድርጎ መኖር መልካም ነው ብዬ አላምንም። ጓደኝነት ነው ብዬ አላምንም እኔ። ወይም ደግሞ ይሄ የአጭር ጊዜ ትውውቅ ነው የሚሆነው ማለት ነው። እና ጓደኝነት ብዙዎቻችን ከምናስበው በላይ ጥልቅ ነው በጣም። ምክንያቱም የብዙ የ20 ዓመት ወር ከዛ በላይ ጓደኝነት የእድሜ ልክ ነው አይደል? እና ደግሞ በሁሉም የህይወትሽ ምዕራፎች ላይ የምትኖሪበት ነገር ነው፣ የምታማክሪው ኤቭሪቲንግ። እና ጓደኝነት ለኔ በጣም ቫልዩብል ዋጋ ያለው ነገር ነው እና ራሳችንን የምንገመግምበት እና የምንታይበት ነው ብዬ አስባለሁ። ትክክል። ጓደኛ ሲባል ሁሉም ጓደኛ ተመሳሳይ ነው ወይ? ጓደኛ ሲባል የተገኘው ሰው ጓደኛ ይሆናል ወይ የሚለውን ነው። እና ጓደኛ ዝም ብሎ ኢዚሊ የሚገኝ ወይም ድንገት ከመንገድ ላይ የምናነሳው አይነት ነገር አይደለም። በደንብ ረጅም ጊዜ ወይ ደግሞ የተያየሽ ከጊዜ ጊዜ የጥሩ የሆነ የዳበረ እየተያየሽ በጥሩም በመጥፎም ጊዜሽ ላይ ያየሽ የምትሄጂው ነገር ነው እንጂ ሰደሊ የሆነ ቦታ ስራ ስሰራ በማገኛት ልጅ ኦር በሆነ ሚንስ ተዋወቅኩና ጓደኛዬ ናት ማለት አይደለም። ቢካዝ ዲፕ የሆነ ነገር ስለሆነ ማለት ነው ጓደኝነት። እና አንዳንድ ሰዎች ጓደኛ ስንመርጥ ዝም ብለን ነው የምናደርገው እና ያ ደግሞ ዋጋ ያስከፍለናል። ቢካዝ ጓደኛ ዲፕሊ ይሄ ቤተሰብ ላይም ኢንቮልቭድ ስለሚሆን፣ ለምን ትዳር ልክ ሁለት ባልና ሚስት ሲሆን አጠቃላይ ፋሚሊው ይጋባል እንደሚባለው ጓደኝነትም እንደዛ ነው። ልክ በዙሪያችን ያሉ ሰዎች አብረው እንትን ይላሉና ሲበጠበጥም በዛው ልክ ብዙ ነገራችን ነው የሚናጋው። ስለዚህ ቤዝድ ኦን ዛት ጓደኞቻችንን መምረጥ አለብን። እንደገና ቶክሲክ የሆኑ ጓደኞች አሉ። እነሱንም ደግሞ መውጣት ካለባቸው ከህይወታችን ማውጣት አለብን። ቢካዝ ብዙ ዋጋ ስለሚያስከፍሉ ማለት ነው። እንደ ጓደኛ ዋጋ የሚያስከፍለን የለም ባይዘ ቢካዝ በዛው ልክ የመጨረሻ የእምነት ጥግ ስለሆነ እስከ ጥግ ድረስ አምነሽ ራስሽን የምትሆኝበት አይነት ቦታ ስለሆነ ለመጥፎም ጥሩም ጎንሽ ስለምታሳይ አፌክትድ ወይም ደግሞ ተጠቂ ለመሆን በጣም ኢዚ ነው ማለት ነው። ስለዚህ ጓደኛ ስንመርጥ ትንሽ እነዚህን ነገሮች ኮንሲደር ወይም ብናስብበት መልካም ነው እላለሁ። ምን ትያለሽ? ልክ ነሽ። የኔም ሀሳብ ተመሳሳይ ነው ከአንቺ ጋር። ጓደኝነት ከዚህ በፊትም እንዳወራንበት ያው ሁሉም ሰው እንደሚያውቀው ነውና ያው ዝም ብሎ አካባቢያችን ላይ ያለ ሰው በሙሉ ጓደኛችን። እኔ እንደዛ አላስብም። ጓደኛዬ የማውቀውን ሰው ሁሉ ጓደኛዬ ብዬ አልቆጥርም። እኔ በራሴ አመለካከት ጓደኛ ለማለት ትንሽ ጊዜ ይወስድብኛል እኔ ፐርሰናሊ የሆነ ነገር። እና ጓደኛ ስሆን ደግሞ ከልቤ መቅረብ ነው የምፈልገው ያንን ሰውና ይሄ በዳውት ወይም ደግሞ የሆነ ሪዘርቬሽን ይዘሽ ወይም የሆነ ያስቀመጥሽው የምታስቀሪው ነገር ኖሮ አይደለም ጓደኛ የምትሆኙ። ጓደኛ ስትሆኚ ዴዲኬሽን ያስፈልጋል። ለዛ ሰው ከልብሽ መሆን አለብሽ። ምክንያቱም ያ ሰው የሚያካፍልሽ ህይወቱን ነው፣ ያ ሰው የሚያካፍልሽ አላማውን ነው። ጓደኝነት ውስጥ ስንገባ ጓደኛችን ህይወቱን ታሪኩን ነው የሚያካፍለን እና እኛም በተመሳሳይ ሁኔታ እንደዛ ስለሆነ የምናደርገው የተሻለ መግባባት ወይም መቀራረብ ቢኖር የተሻለ ነው። ጓደኛ ስንመርጥም በአጋጣሚ ሊሆን ይችላል የምናገኘው ያንን ሰው አብሮን ያደገ ሊሆን ይችላል ጓደኛችን ምናምን። አንዳንድ ጓደኛ ደግሞ ባህሪውን የምናውቀው ወይ ብቻውን ስንኖር ሊሆን ይችላል፣ አብረን መኖር ስንጀምር ሊሆን ይችላል፣ ወይ ደግሞ ከለመድነው ይሄ አካባቢ ወጣ ስንል ነው ትክክለኛ ባህሪ የዛን ሰው ባህሪ ማወቅ የምትችሉት። ወይም ደግሞ በችግራችሁ ሰዓት ወይ በችግሩ ሰዓት ነው ትክክለኛ ጓደኝነት የሚታወቀው እና በዛ ሰዓት ብዙ ሰው ሲጎዳ ያለው ማለት በቃ ላይክ እንዴት ነው ጓደኛ ላይ 100% መተማመን አያስፈልግም በእኔ አመለካከት። ይሄ ማለት በጥርጣሬ የሆነ እንደዚህ ልታደርግ ነው ምናምን እያልሽ ሳይሆን ግን ላይክ ሪዘርቭድ መሆን አለብሽ ማለት ራስሽን መጠበቅ አለብሽ። እና
ብዙ ሰው ጓደኝነት ላይ ይሄን ያክል ፎከስ አያደርግም። በተመሳሳይ ሁኔታ ደግሞ ሲጎዳው ምናምን ደግሞ በጣም የሚጎዳው በጓደኛ ነው ብዙ ሰውና ብዙ ፈተና ውስጥ የሚገቡ እህቶች ወንድሞቻችን አሉ እናያለን። ጓደኞቻችን በአካባቢያችን አሉና ጓደኛን ያው መታወቁ አሪፍ ነው የምንለው ለዛ ነው። እና ደግሞ በተመሳሳይ ሁኔታ ጓደኛም የጓደኛ አፕሮች የማያደርግ ጓደኛ የሌላቸው ሰዎችም በተመሳሳይ ሁኔታ የራሳቸው የሆነ ፓዝ አላቸው ማለት ነው። እና ልክ ብዙ ጓደኛ እንደሚመርጥ ሁሉ ምንም ጓደኛ አይኔ ብቻዬን ነው ሰርቫይቭ ማድረግ የምችለው የሚል ስታይል የሆነ ሰው ደግሞ አለ ማሽ እና ያም የራሱ ምርጫ ነው የተሻለ ነገር ነው ብለው ስለሚያስቡ ስለሆነ ሁሉም የራሱ ምክንያት አለውና ያለን ሰዎች ግን በጓደኛ የተከበብን ሰዎች ግን ወይ ጓደኞች ያሉን ሰዎች ሞር መጠንቀቅ የተሻለ ነው። ወይም ደግሞ ማድረግ ያለብን ነገር እናድርግ ጥሩ ነው እላለሁ። ልክ ነሽ። አሁን ያልሽው ባልሽው ሀሳብ እኔ ምን አስባለሁ መሰለሽ በዙሪያችን ያሉ ጥሩ ጓደኞች መልካም ጓደኞች ወይም ይሄ ሰፖርት የሚያደርጉን ፋሚሊ በቃ በዙሪያችን ሰፖርት የሚያደርጉን ሰዎች ሲኖሩ ላይፍ ኢዚ ይሆናል። ላይፍ የሆነ ቀለል ያለ የሆነ እንትን ይኖረዋል ለኛ የሆነ ሚኒንግፉል የሆነ የመኖር ትርጉም ቢካዝ ድጋፍ ያገኘን ነው አቴንሽን ያገኘን ነው በቃ ጥሩ የሆነ ሰርክል አለ ገባሽ። ግን ያ ማለት መጥፎ ሰርክል ደግሞ ሲኖር ጓደኛ ግዴታ ከሌለ ሰክሲድ አትሆኝም ሰክሲድ አታረጊም። ጓደኛ ከሌለ ማለት ጓደኛ ከሌለሽ ደግሞ you're nothing ማለት ምንም ማለሽ ማለት አይደለም። በቤተሰብም እንደዛው ቢካዝ ብቻቸውን ሰርቫይቭ ያደረጉ ብቻቸውን ሌላ ሌቭል ላይ ደረሱ ሰዎች ስላሉ ማድረግ ስለሚቻል ግን ሞር ደግሞ ቢኖር ቀለል ይላል ህይወት በሚለው ነውና ይሄንን ያው don't get us wrong ለስተት በሰዓተ መንገድ ላታዩ። ጓደኝነት ላይ ያለን ሐሳብ ይሄንን ይመስላል። እናንተም ደግሞ ሐሳብ አስተያየታችሁን አጋሩን ኮሜንት ሴክሽን ላይ አሳውቁን። በተጨማሪም ቴሌግራም ዩዘር ኔማችንን እናስቀምጥላችኋለን እየገባችሁ የታሪኮቻችሁን የተለያየ ያጋጠማችሁን በጓደኛም የተለያየ ያጋጠማችሁን የህይወት ታሪካችሁን እየመጣችሁ አጋሩን እያመጣን እንነጋገርባችኋለን። እባካችሁ አሁንም በድጋሚ መታችሁ ጻፉልን እናወራባችኋለን ማለት ነው። መፍትሄ የሚፈልግበትም ነገር ይኖራል you never know። ስለዚህ አመጣችሁ አማክሩን እናወራበታለን። ታሪካችሁን ስትልኩልን ስማችሁን መጥቀስ አይጠበቅባችሁም። ታሪካችሁን ብቻ ነው የምንፈልገው። በዛ መሃል ላይ መተን ወይበታለን። ለእናንተ ለውሳኔ ከበዳችሁ ማጋራት የከበዳችሁን ነገር በግልጽ ማጋራት የከበዳችሁን ነገር ለኛ ነገሩን እኛ እንወያይበታለን፣ ሐሳብ እናጋራችኋለን። እስካሁን አብራችሁን ስለነበራችሁ እንወዳችኋለን፣ እናመሰግናለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ አትርሱ ፕሊዝ። ለምታውቁት ሰው ሙሉ ሼር አድርጉልን ቪዲዮውን። እናመሰግናለን። ፕላስ በቪፒኤን ማብራት እንዳትረሱ ከዚህ ስለሚጠቅመን ለኛ ቪፒኤን ያበራችሁ ይሁንላለን። መልካም የሆነ ቀን ወይም ሳምንት ይሁንላችሁ። እስከምንገናኝ በድጋሚ በቀጣይ ኤፒሶድ በድጋሚ እስከምንገናኝ ድረስ ባይ እንወዳችኋለን።